ሰላም እንዴት ናችሁ? በዚህ ክላስ ላይ የምናየው ኢመርጂንግ ቴክኖሎጂ የሚል ኮርስ አለ። ጀስት ይህች ኮርሱን ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለውን እናያለን። ኦኬ ሶ መጀመሪያ ላይ ኢቮሉሽን ኦፍ ቴክኖሎጂ የሚል አለ። ጀስት ዋት ኢዝ ኢመርጂንግ ቴክኖሎጂ የሚለውን ዴፊኒሽኑን እናያለን። ኦኬ ሶ ምን ይለናል? ኢመርጂንግ ቴክኖሎጂ ኢዝ ዘ ተርም ኢመርጂንግ ቴክኖሎጂ ኢዝ ዘ ተርም ዛት ጀነራሊ ዩዝድ ቱ ዲስክራይብ ኒው ቴክኖሎጂ አዳዲስ ቴክኖሎጂዎችን ዲስክራይብ የሚያደርግ ነው ይለናል። በት ኢት ሜይ ኦልሶ ሪፈርስ ቱ ኮንቲኒዩሊ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ ያለን ቴክኖሎጂ ደግሞ ኮንቲኒዩሊ ዴቨሎፕ ማድረግ። ፎር ኤግዛምፕል ምን ማለት ማየት ትችላላችሁ? ኮምፒውተር ለምሳሌ መጀመሪያ ትልቅ ኮምፒውተር ነበር፣ አንድ ቤት የሚያክል ወይም ደግሞ አባክስ ካውንቲንግ ብቻ የምንጠቀምበት። ከዛ ደግሞ ትልቅ ቤት የሆነ ፊቸር እየተጨመረበት አሁን ባለነው እንትን ላይ ደርሷል። ሌላ ደግሞ ኮምፒውተር ኔትወርኮች ቴሌ ኔትወርክ አለ አይደለ? 1G ነበረ፣ 2G፣ 3G፣ 4G እያለ አሁን ላይ 5G ደርሰናል። ሶ ምንድነው ኮንቲኒዩሊ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ የምንለው? ካውንተር ኤግዛምፕል እሱ መውሰድ ትችላላችሁ። ኢት ካን ሃቭ ስላይትሊ ዲፈረንት ሚኒንግ አለው ዌን ዩዝድ ኢን ዲፈረንት ኤሪያ ላይ ኢመርጂንግ ቴክኖሎጂ ስላይት ዲፈረንት ሚኒንግ አለው ይለናል። ሰቻስ ሚዲያ ላይ ኦግመንትድ ሪሊቲ እና ቨርቹዋል ሪሊቲ የሚል ዴፊኒሽን ሊኖረው ይችላል፣ የሚል ሚኒንግ ሊኖረው ይችላል። ቢዝነስ ላይ ደግሞ ኤኒ ሲስተም ዛት ካን ሄልፕ ክላይንቱን ክላይንቱን የሚያግዝ ሲስተም ሊሆን ይችላል። ሳይንስ ላይ ደግሞ ኢት ካን ሃቭ ኤ ሚኒንግ ጀስት ኤ ቴክኖሎጂ ዛት ጀስት ካፔብል ኦፍ ሶልቪንግ የሆነ ኮምፕሌክስ የሆነ ማቴማቲካል ሶሉሽኖችን ሶልቭ የሚያደርጉ ቴክኖሎጂዎች ሊሆኑ ይችላሉ። ፎር ኤግዛምፕል ምን ሊሆን ይችላል? የኳንተም ፊዚክስ ሊሆን ይችላል። ኤዱኬሽን ላይ ደግሞ የሚል ሚኒንግ ሊኖረው ይችላል። ለምሳሌ ኦንላይን የምንወስዳቸው ኦንላይን እንትኖች አሉ አይደል? ዩቲዩብ ላይ ጀስት ኮርሴራ የሚባል እነዚህ ሊሆን ይችላሉ። ኦኬ እነዚህ ሲስተሞች ሊሆን ይችላል፣ እነዚህ ቴክኖሎጂዎች ሊሆን ይችላሉ። ኦኬ ሶ ዘ ተርም ኮመንሊ ሪፈርስ ቱ ቴክኖሎጂስ ዛት አር ከረንትሊ ዋት ዴቨሎፕ አሁን ላይ ዴቨሎፕ እየሆኑ ያሉ ቴክኖሎጂዎች ኦር ዛት አር ኤክስፔክትድ ቱ አቬሌብል ዊዝን ዘ ኔክስት 5 or 10 years ወደፊት 5 ወይም ደግሞ 10 ዓመት አቬሌብል ይሆናል ተብሎ የሚታሰቡ ቴክኖሎጂዎችንም ኢመርጂንግ ቴክኖሎጂ ልንላቸዋለን ማለት ነው። ኦኬ ሶ ዘ ኔክስት ዋን ኢዝ ዛት ኤንድ ኢዝ ዩዥዋሊ ሪዘርቭድ ፎር ቴክኖሎጂስ ዛት አር ክሬቲንግ ዋት ኦር ኤክስፔክትድ ቱ ክሬት ሲግኒፊካንት የሆነ ሶሻል እና ኢኮኖሚካል ማህበራዊ እና ኢኮኖሚያዊ ለውጥ ያመጣሉ ተብለው የሚታሰቡ ቴክኖሎጂዎች አር ኢመርጂንግ ቴክኖሎጂ ማለት ነው። ኢመርጂንግ ቴክኖሎጂ ሶ ዘ ኔክስት ቴክኖሎጂካል ኢቮሉሽን የሚል አለ። ሂውማን ኢቮሉሽን እንደሚባለው ቴክኖሎጂ ኢቮሉሽን የሚባል አለ። ኢት ኢዝ ጀስት ኤ ቲዎሪ ኦፍ ራዲካሊ ትራንስፎርሜሽን ኦፍ ሶሳይቲስ ፍሮም ዋት ቴክኖሎጂካል ዴቨሎፕመንት ማለት ነው። ይህ ምን ይባላል? ቴክኖሎጂካል ኢቮሉሽን ይባላል። ጀስት ኢት ኢዝ ኤ ቲዎሪ ኦፍ ራዲካሊ ትራንስፎርሜሽን ኦፍ ሶሳይቲ ሶሳይቲውን ለምሳሌ ምን ሊሆን ይችላል? በእጅ ከማምረት ምን ወደ ማድረግ በፋክተሪ እና አንዳንድ ምረት ከሆነ በብዛት ወደ ማምረት ራዲካሊ ትራንስፎርም ማድረግ ጀስት ቴክኖሎጂካል ኢቮሉሽን ይባላል። ኦኬ ሶ ዘ ኔክስት ዋን ኢዝ ጀስት ቴክኖሎጂ ኤንድ ኢቮሉሽን የሚባሉ ሩት ወርዶች አሉ። ሚኒንጋቸውን እናያለን። ቴክኖሎጂ ማለት በ1610 ዲስኮርስ ኦር ትሪቲዝ ኦን አን አርት ኦር በአርት ይለናል። ይሄ ዲስኮርስ ማለት ዲስኮርስ አናላይዝ ሲባል ሰምታችሁ ታውቃላችሁ? ጥልቅ የሆነ ንግግር ማለት ነው፣ ወር ደግሞ ጥልቅ የሆነ ጽሁፍ ትሪቲዝ የምንለው ማለት ነው። ስለዚህ ዲቴይልድ የሆነ ጽሁፍ ወይም ደግሞ ዲቴይልድ የሆነ ንግግር ኦን ዘ አርት ኦር ደግሞ ኦን ዘ አርትስ ምን ይባላል? ቴክኖሎጂ ፍሮም ዘ ግሪክ ቴክኖሎጂያ ሲስተማቲክ ትሪትመንት ኦፍ አን አርት ክራፍት ኦር ቴክኒክ የግሪክ ወርድ ነው። ሶ የሚል ሚኒንግ ያለው ነው የሚለው ኦሪጂናሊ ሪፈሪንግ ቱ ግራመር ፍሮም ቴክኖ ኤንድ ሎጂ ይላል። ቴክኖ ማለት ቴክኖሎጂ ነው። ስተዲ ቴክኖሎጂን ስተዲ ማለት ዘ ሚኒንግ ሳይንስ ኦፍ ማቴማቲካል ኤንድ ኢንዱስትሪያል አርት የሚለው ፈርስት ሪከርድ የሆነ 1859 ነው ይላል ማለት ነው። ሶ ኢቮሉሽን የሚላለ means the process of developing by gradual change ኖርማሊ ኢቮሉሽን ሂውማን ኢቮሉሽን ከተባለ ምንድነው የሚሉን? ሂውማን ኢቮሉሽን እንትን ያሉ ሰዎች ሂውማን ቢንግ የመጣው ግራጁዋል ነው አይደል የሚሉን? ዘሴም ማለት እሱም ማለት ነው ዴፊኒሽኑ። ዘናውን ኢዝ ፍሮም ላቲን ኢቮሉሽን ከሚሊንግ ሚኒንጉ አንሪዮሊንግ ወይም ደግሞ ኦፕኒንግ የሚል ዴፊኒሽን አለው። ኮምባይንድ ዊዝ ዘ ፕሪፊክስ ኤ ማለት ፕሪፊክስ ዋይች ካፒታል ነው ማለት ነው። ኦኬ ሚኒንግ አውት ፕላስ ቮልቪር ትሮል ማለት ነው። ኦኬ ሚኒንግ ያለው ነው የሚለን። ሶ ኢቮሉሽን እና ቴክኖሎጂ የሚለውን በዚህ መልኩ ታያላችሁ ማለት ነው።
The next one is just list of available currently available የሆኑ ኢመርጅድ ቴክኖሎጂዎች አሉን። አርቲፊሻል ኢንተለጀንሲ ማለት ነው ጀስት ሂውማን ቢንግ ናቹራል የሆነ ኢንተለጀንስ አላቸው። አርቲፊሻል ኢንተለጀንሲ ደግሞ አርቲፊሻሊ ማሽኖች እንዲያስቡ እንደ ሂውማን ቢንግ ቲንክ እንዲያደርጉ ተብሎ የሚሰሩበት ማለት ነው። ብሎክቼን ማለት ደግሞ ሸር ዳታቤዝ ነው። ሞስት ኦፍ ዘ ታይም ዩዝድ ኢን ቢትኮይን ኤንድ ክሪፕቶ ከረንሲ የምንጠቀምበት እንትን ነው። ሸር ዳታቤዝ ማለት ነው። ኦጉመንትድ ሪሊቲ እና ቨርቹዋል ሪሊቲ አለ። ቨርቹዋል ሪሊቲ ማለት ውሸት የሆነ ዓለም ላይ ፊል እያደረግን እንደሆነ ማስመሰል ማለት ነው። ለምሳሌ ፊልም ላይ አይታችሁ ከሆነ ኢፌክት ያላቸው ፊልሞች ሄድሴት አድርጋችሁ እዛ ዓለም ላይ እንዳላችሁ ለምሳሌ ፊልሙን ሄድሴት አድርጋችሁ ስክሪኑ ላይ ባለው ዓለም ላይ ለምሳሌ ገደል ከሆነ ገደል እየገባችሁ እንደሆነ፣ ዝናብ ከሆነ ዝናብ እየዘነበባችሁ እንደሆነ ፊል የሚያደርግ ማለት ነው። ኦኬ ክላውድ ኮምፒውቲንግ ደግሞ it is just a process of information using on the cloud ላይ ያሉትን እና storing on the cloud ለምሳሌ ኢሜል መጠቀም ትችላላችሁ። ኦኬ ኢሜል ካውንተር ኤግዛምፕል ነው ለክላውድ ኮምፒውቲንግ። አንጉላር ኤንድ ሪያክት ዲቮፕስ እነዚህ ደግሞ ጀስት ለፕሮግራሚንግ ፍሬምወርኮች ናቸው። ኦኬ ፕሮግራምን የሆነ ሲስተም ዴቨሎፕ ለማድረግ የምንጠቀምባቸው ፍሬምወርክ። ኢንተርኔት ኦፍ ቲንግ ይለናል። ኢንተርኔት ኦፍ ቲንግ ደግሞ ምንድነው? ናምበር ኦፍ ኔትወርክ ዲቫይሶች አንድ ላይ ሆነው ናምበር ኦፍ ኢንተርኔት ኦር ደግሞ ኔትወርክ ዲቫይሶች አንድ ላይ ሆነው ኢንተርኔት ኦፍ ቲንግ ይባላሉ። ለምሳሌ እኔ ላፕቶፕ ኦር ደግሞ ኮምፒውተሬ ምን ባረገው ከፕሪንተር ጋር ባገናኘው ጀስት አን ኤግዛምፕል ኦፍ ኢንተርኔት ኦፍ ቲንግ። ኢንተለጀንት አፕ ይባላሉ። ኢንተለጀንት አፖች ደግሞ ምንድናቸው? አፕሊኬሽን ዛት አር ኢንተለጀንት ማለት ነው። ፎር ኤግዛምፕል ቲክቶክን ውሰዱ። ቲክቶክ ምን ያደርጋል? እናንተ ለምሳሌ የሆነ ሰው ኮንተንት የምታዩ ከሆነ ብዙ ጊዜ የምታዩ ከሆነ ሌላ ጊዜ ስትገቡ እናንተ ሰርች ሳታደርጉት የሰውየውን ቪዲዮ ሪኮመንድ ያደርጋል። ምን ማለት ነው? ኢንተለጀንት ነው። ታዩ የነበረውን ቤዝዶን ባያችሁበት ሂስትሪ ለእናንተ ዩቲዩብ ጋር ገቡ። ዩቲዩብ ላይ ገብታችሁ ዋት ኢዝ መርጅ ቴክኖሎጂ ብላችሁ 2 ቀን 3 ቀን ሰርች ብታደርጉ ሌላ ጊዜ ዩቲዩብ ላይ ስትገቡ ምን ያደርግላችኋል? ዩቲዩብ ስለ ኢመርጅ ቴክኖሎጂ ጋር ኮንተንት ያላቸውን ለእናንተ ይሰጣችኋል። ለምንድን ነው? ሰርች እያደረጋችሁ ስለነበረ ለእናንተ ይጠቅማል ብሎ ጀስት አስቦ ማለት ነው። ኢንተለጀንት እንደዚህ አይነት ነገሮች ናቸው ኢንተለጀንት አፕ የምንላቸው። ሌላ ቢግ ዳታ ላርጅ ናምበር ኦፍ ዳታ ማለት ነው። ቫስት አማውንት ኦፍ ዳታ፣ ሮቦቲክ ፕሮሰሰር፣ አውቶሜሽን እነዚህ ምንድን ናቸው? ከረንትሊ አቬሌብል የሆኑ ኢመርጅድ ቴክኖሎጂዎች ናቸው ማለት ነው። ሌላ ስለ ኢንዱስትሪያል ሪቮሉሽን የሚል አለ። ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት የምንለው ነው። ሶ ዘ ኢንዱስትሪያል ሪቮሉሽን was a period of major industrialization and innovation ማለት ነው። ኢንዱስትሪያል አብዮት የምንለው ኢንዱስትሪያላይዜሽን የታየበት ኢንዱስትሪዎች እና አዳዲስ ነገሮች ኢኖቬት የተደረጉበት that took place during በ1700 early እና ሌት እና በ1800 early ቀደም ብሎ ማለት ነው። ኦኬ an industrial revolution as it occurs when society shifts from using a tool to make product ይሄኛው ደግሞ ምንድነው የሚለን ኦከር when መቼ ሶሳይቲዎች ነገሮችን ወይም ደግሞ እቃዎችን ለማምረት ፕሮዳክቶችን ለማምረት ቱል ከመጠቀም ወዴት ሽፍት ያደረጉበት to use new source of energy እንደ ኤነርጂ ሶርስ ሰቻስ ኮሎችን ከሰል ሳይሆን ኖርማሊ እንደ ፓወር ማመንጫ የምንጠቀምበት ከሰል አለ እሱ ማለት ነው። ኦኬ ሶ ይሄን ቱሎችን ተጠቅመው ፕሮዳክት ከማምረት ወዴት ሽፍት ያደረጉበት ሶርስ ኦፍ ኢነርጂዎችን ሰቻስ ኮልን ተጠቅመው ቱ ፓወር ማለት ፋክተሪዎች ቱ ፓወር ማሽኖችን ፋክተሪ ላይ ያሉ ማሽኖችን ፓወር ለማንቀሳቀስ ሶርስ ኦፍ ኢነርጂ የተጠቀሙበት እና የዌይ ኦፍ ፕሮዳክሽኑን የቀየሩበት ማለት ነው። ኦኬ ሌላ ዘ ሪቮሉሽን የት ነው የተጀመረው? ኢንግላንድ ነው የተጀመረው። ለምን ነው ከተባላችሁ ኢንግላንድ የጀመረው አት ዛት ታይም ዋይ ዘ ኢንዱስትሪያል ሪቮሉሽን ስታርትድ ኢን እንግሊሽ ወይም ደግሞ ኢን ኢንግላንድ ከተባላችሁ ምን ማለት ትችላላችሁ? ብዙ ጊዜ ኢፍ ኤግዛም ላይ ከመጣ ለምንድን ነው? ቢኮዝ አት ዛት ታይም ኢንግላንድ ወር ስቴብል ኢን ኢኮኖሚካል ኢንግላንድ ወር ስቴብል ኢን ፖለቲካል አስፔክት እና ኢኮኖሚካል አስፔክት ኢንግላንድ ወር ስቴብል ኦኬ ዊዝ ኤ ሲሪስ ኦፍ ኢኖቬሽን ዛት ሜክ ላበር ሞር ኤፊሽንት ኤንድ ፕሮዳክቲቭ የጉልበት ስራን ሞር ኤፊሽንት እና ፕሮዳክቲቭ ነው ይለናል ነበር ያኔ። ዘ ኢንዱስትሪያል ሪቮሉሽን ዋዝ ኤ ታይም ዌን ሰዓት ነው ዌን ማኒፋክቸሪንግ ኦፍ ነገሮችን ኦር ደግሞ እቃዎችን የማምረት ሙቭድ ፍሮም ስሞል ሾፕ እና ትናንሽ ቤቶች ላይ እና ሱቆች ላይ ማምረት የነበረውን ቱዋት ላርጅ ፋክተሪ ወደ ትላልቅ ፋብሪካ ሙቭ የተደረገበት ነው። ኢንዱስትሪያል ሪቮሉሽን ኢንዱስትሪው አብዮት ምንድነው? እቃዎችን
ቤት ውስጥ በትናንሽ ቤቶች ውስጥ እና በትናንሽ ሱቆች ውስጥ ከማምረት ወደ ፋብሪካ ሙቭ የተደረገበት ማለት ነው። ዚስ ሽፍት ብሮት አባውት ቼንጅስ ኢን ካልቸር የሰዎች ካልቸር ላይ ቼንጅ አመጥቷል። ለምንድን ነው? ቢኮዝ አስ ፒፕል ሙቭድ ፍሮም ከሩራል ኤሪያ ከገጠር ወደ ቢግ ሲቲዎች ሄዱ። ያ ሶ ምን ይደረጋል? ካልቸር ቼንጅ ይኖራል ማለት ነው። ካልቸር ቼንጅ ይኖራል። ሌላ ዘ አሜሪካን ኢንዱስትሪያል ሪቮሉሽን የምንለው አለ። ኮመን ሪፈርስ ቱ አስ ሰከንድ ኢንዱስትሪያል ሪቮሉሽን ይባላል። ይሄኛው ደግሞ ኢት ስታርትስ ቢትዊን 1820 ኤንድ 1870 ሶ ዘ ኢምፓክት ኦፍ ቼንጂንግ ዘ ዌይ አይተም ዋዝ ማኒፋክቸርድ ሃድ ዋይድ ሪች። ይሄኞች ደግሞ አይተሞች እንዴት ነው ማኒፋክቸር የሚደረጉ ዌይ ኦፍ ማኒፋክቸሪንግ ሃድ ዋይድ ሪች አግኝቷል። ኢንዱስትሪ ሰች አስ ቴክስታይል ማኒፋክቸሪንግ ይሄ ጨርቃ ጨርቅ፣ ማይኒንግ ፋሮ ማድረግ ፋሮ፣ ግላስ ሜኪንግ ይሄ ግላስ ሜኪንጎቹ መስታወት ስራዎቹ ማለት ነው። ኤንድ አግሪካልቸር ግብርና ምን አድርጓል? ሃድ አንደርጎ ቼንጅ አመጣሉ እነዚህ ላይ ማለት ነው። ይሄው ሰከንድ ኢንዱስትሪያል ሪቮሉሽን ነው። ቴክስታይል ማኒፋክቸሪንግ፣ ማይኒንግ፣ ግላስ እና አግሪካልቸር ላይ ኦል ሃድ አንደርጎ ቼንጅ አመጣሉ። ፎር ኤግዛምፕል ፕራዮር ቱ ዘ ኢንዱስትሪያል ሪቮሉሽን ቴክስታይል መጀመሪያ ፕራይመርሊ ሜድ ኦፍ ወል ማለት ምን መሰላችሁ? የሆነ ትላልቅ በጎችን አይታችኋል? በጣም ፀጉር ያላቸው በጎች ፕራይመሪ ቴክስታይል ከዛ ነበር ይሰራ ነበር እና ወይ ሃንድ ስፐን በእጅ ነበር ይሰራ ነበር። ኦኬ ከዛ ግን ምን አድርጓል? ኢንዱስትሪያል ሪቮሉሽን ቱ ይሄንን ቀይሮታል። ኦኬ ሜድ ኦፍ ወል ቴክስታይል መጀመሪያ ምን ይሰራ ነበር? እነዚህ ከትላልቅ ፀጉር ያላቸው በጎች የአንገት ፎጣዎች ምናምን ይሰሩ ነበር። እሱንና በእጅ ነበር ይሰሩ ነበር። ይሄንን ቀይሮታል። ኦኬ ፍሮም ዘ ፈርስት ኢንዱስትሪያል ሪቮሉሽን መካናይዜሽን ዘሮ ዋተር ኤንድ ስቲም ፓወር ቱ ዘ ማስ ፕሮዳክሽን ኤንድ አሴምብሊ ላይንስ ሶ ኢንዱስትሪያል ሪቮሉሽን የሚለው ሞስት ኦፍ ዘ ታይም ስቲም ፓወር ነው። ቱ ዘ ማስ ፕሮዳክሽን ኤንድ አሴምብሊ ላይን የሚለን ሰከንድ ኢንዱስትሪያል ሪቮሉሽን ዩዚንግ ኤሌክትሪሲቲ ኢን ዘ ሰከንድ ይለናል። ዘ ፎርዝ ኢንዱስትሪያል ሪቮሉሽን ዊል ቴክ ዋት ዋዝ ስታርትድ ኢን ዘ ሰርድ ፎርዙ ደግሞ ሰርድ ሪቮሉሽን ላይ የተጀመሩትን ፎር ኤግዛምፕል ኮምፒውተር እና አውቶኖሞሽኖችን ኮምፒውተር ኤንድ አውቶሜሽን ሲስተሞችን ምኖችን እነዚህ ደግሞ ሰርድ ናቸው። ኤንድ ኢንሃንስ አድርጓቸዋል ዊዝ ዋት ስማርት ኤንድ አውቶኖመስ ሲስተም አድርጓቸዋል። ፎርዙ ማለት ነው። ፎርዝ አውቶኖመስ ሲስተሞች ማለት ነው። ሶ ፈርስት ኢንዱስትሪያል ሪቮሉሽን ስቲም ፓወር፣ ሰከንድ ማስ ፕሮዳክሽን ኤንድ አሴምብሊ ላይን፣ ሰርድ ዲጂታላይዜሽን ኤሌክትሪሲቲ የምንለው፣ ፎርዝ ጀስት አውቶኖመስ ሲስተም ማለት ነው። ሰርዱ ኮምፒውተሮች ዲጂታል ሲስተሞች ማለት ነው። So the next one is that generally the following industrial revolution fundamentally change and transfer the world around us in the modern society እነዚህ ኢንዱስትሪያል ሪቮሉሽኖች ዓለምን ወደ ዘመናዊነት የቀየሩ ናቸው። ምን ስቲም ኢንጂን በስቲም የሚሰራ ምን ሞተር፣ the age of science and mass production የሳይንስ ኤጅ እና ማስ ፕሮዳክሽን በብዛት የመመረት ራይዝ ኦፍ ዲጂታል ቴክኖሎጂዎች ጀስት ላይ ኮምፒውተሮች፣ ስማርት ኤንድ አውቶኖመስ ሲስተሞች ራሳቸውን ችለው የሚንቀሳቀሱ ስማርት ሲስተሞች ፊውልድ በዳታ እና በማሽን ለርኒንግ ፊውልድ የሚደረጉ ሲስተሞች እነዚህ ምንድናቸው? ዓለምን ወደ ዘመናዊነት የቀየሩ ምንድናቸው? ኢንዱስትሪያል ሪቮሉሽኖች ናቸው ማለት ነው። ደግሞ የኢንዱስትሪ ሪቮሉሽንን ወደ ዘመናዊነት የቀየሩ ፕሮዳክቶች ናቸው ማለት ነው። ሶ ዘ ሞስት ኢምፖርታንት ኢንቬንሽን አሁን ደግሞ ኢንቨንት የተደረጉ ሞስት ኢምፖርታንት ኢንቬንሽን ቱ ዘ ኢንዱስትሪያል ሪቮሉሽን ፍሮም ትራንስፖርቴሽን ዘርፍ ምን አለ? ስቲም ኢንጂን በስቲም የሚሰራ ሞተር፣ ዘ ሬልሮድ የባቡር መንገድ፣ ዘ ዲዝል ኢንጂን በአሁንም በናፍጣ የሚሰራ ኢንጂን እና አውሮፕላን ፍሮም ትራንስፖርቴሽን ፐርስፔክቲቭ እነዚህ ኢንቨንት ተደርገዋል። ኮሚኒኬሽኑ ደግሞ ቴሌግራፍ፣ ትራንስ አትላንቲክ ኬብል ማለት ይሄ አትላንቲክ ኦሽን ሬድ ሲዎች ላይ ተቀብረው የሚገኙ ፋይበር ኦፕቲኮች ኬብሎች አሉ ነው። እነዚህ ኬብሎች ዓለምን ወደ አንድ ለምሳሌ ኢትዮጵያን ስታዩ እዛ ከቀይ ባህር አካባቢ ወይም ደግሞ አትላንቲክ ኦሽን አካባቢ የተቀበረ ኬብል ወዴት በኢትዮጵያ ወደ ቦርደር ምናምን ገብቶ ምናምን ነው እኛ ኢንተርኔት ማግኘት የምንችለው። በዋይርድ ነው ዓለም ኮኔክት የሆነች በዋይርድ ኬብል ሶ እነሱ ኬብሎች ማለት ናቸው። እነሱ ኬብሎች ዘ ፎኖግራፍ እና ቴሌፎን ስልኮች እነዚህ ነገሮች ከኮሚኒኬሽን ፐርስፔክቲቭ ኢንቬንት የተደረጉ ናቸው። ዘ ኮት ኢንጂን ፍሮም ዘ ኢንዱስትሪ ፐርስፔክቲቭ ደግሞ ኮት ኢንጂን አለ። ይሄ የጥጥ መፈልቀቂያ ማሽን፣ ስዊንግ ማሽኖች፣ የልብስ መስፊያ ማሽኖች እና ኤሌክትሪክ ላይቶች በኤሌክትሪክ የሚሰሩ መብራቶች ኢንቨንት ተደርገዋል ማለት ነው። ሶ
from the historical background ኢንዱስትሪያል ሪቮሉሽን ቢጋን ኢን ግሬት ብሪቴን ነው። ቅድም እንደነገርኳችሁ በ1877 ዘግይቶ ነው። ኦኬ ቢፎር ስፕሪዲንግ ቱ ዘ ረስት ኦፍ ዩሮፒያን ካንትሪ የት ነው የተጀመረው? ግሬት ብሪቴን ጋር ማለት ነው። ከዛ በኋላ ዘ ፈርስት ዩሮፒያን ካንትሪስ ቱ ቢ ኢንዱስትሪያላይዝድ አፍተር ኢንግላንድ ዌር ቤልጂየም፣ ፍራንስ እና ወደ ጀርመን በሚባሉ ዩሮፒያን ካንትሪዎች ከእንግሊዝ በኋላ ማለት ነው። ዘ ፋይናል ኮዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን ወዝ ዘ ኢፌክት ክሪኤትድ ባይ ዋት አግሪካልቸራል ሪቮሉሽን። ኦኬ አግሪካልቸራል ሪቮሉሽን ለማድረግ ነው አፌክት ለማድረግ ወይም ደግሞ ለምሳሌ የአግሪካልቸራል ፕሮዳክቶችን ብዙ ላይ ማምረት ነው። ኦኬ ኮዙ ማለት ነው። as previously stated the industrial revolution began in Britain in the 18ኛው ሴንቸሪ ማለት ነው due to the part in an increase food production የፉድ ፕሮዳክሽኖችን በብዛት የማምረት which was the outcome of የግብርናው አብዮት የምንለው ወይም ደግሞ outcome ማስ ፕሮዳክሽን ወይም ደግሞ የፉድ ፕሮዳክሽኖችን በብዛት የማምረት ማለት ነው። ኦኬ ሶ ዜር አር ፎር ታይፕ ኦፍ ኢንዱስትሪዎች፣ አራት አይነት ኢንዱስትሪዎች አሉ። ፕራይመሪ ኢንዱስትሪ፣ ሴኮንዳሪ ኢንዱስትሪ፣ ቴርሻሪ ኢንዱስትሪ እና ኳተርናሪ ኢንዱስትሪ የሚባሉ አሉ። ሶ ፕራይመሪ ኢንዱስትሪዎች ኢንቮልቭስ ሞስት ኦፍ ዘ ታይም ኮንሰርን የሚያደርጉት ጌቲንግ ዋት ሮ ማቴሪያል አዳዲስ ወይም ደግሞ አዳዲስነት ሳይሆን ሮ ማቴሪያሎች፣ እነዚህ ጥሬ እቃዎች ማለት ነው። ጥሬ እቃዎች ለምሳሌ እንደ ማይኒንግ ምን አለ? ጥሬ እቃ ነው። ለሰም ፋክተሪስ ወይም ደግሞ ሰም የሆነ ነገር ለመስራት ማይኒንግ አለ። ማዕድን ቁፋሮ፣ ፋርሚንግ ከአግሪካልቸር ጋር ተያይዞ ግብርና ጋር፣ ፊሽንግ ደግሞ አሳ ፊሽንግ ከማድረግ ጋር ተያይዞ ዘ ሰከንዳሪ ኢንዱስትሪ ኢንቮልቭስ ማኒፋክቸሪንግ። ይሄኛው ደግሞ ምንድነው ሞስት ኦፍ ዘ ታይም ከማምረት ጋር ተያይዘው ፎር ኤግዛምፕል ሜኪንግ ካር ሊሆን ይችላል፣ ሜኪንግ ስቲል ሊሆን ይችላል። እነዚህ ጋር ተያይዘው ሰከንዳሪዎች ናቸው። ተርሻሪ ኢንዱስትሪዎች እነዚህ ደግሞ ዘይ ሞስት ኦፍ ዘ ታይም ኮንሰርን ፕሮቫይድ ሰርቪስን ወይም ደግሞ አገልግሎትን ከመስጠት ጋር ፎር ኤግዛምፕል ቲቺንግ እና ነርሲንግ የምንለው አለ። ዘ ኳተርናሪ ኢንዱስትሪ ደግሞ ኢንቮልቭስ ሪሰርች ኤንድ ዴቨሎፕመንት አለ። ሪሰርች ጥናትና ምርምር ጋር ፎር ኤግዛምፕል ምንድን አይቲ መውሰድ ትችላላችሁ፣ ኢንፎርሜሽን ቴክኖሎጂ ማለት ነው። ሶ ዘ ኔክስት ዋን ኢዝ ዛት ኢንዱስትሪያል ሪቮሉሽን IR1 IR2 IR3 እና IR4 ብለን የምናያቸዋለን። ሶ ኢንዱስትሪያል ሪቮሉሽን ወይም IR1 ኖርማሊ ዘ ኢንዱስትሪያል ሪቮሉሽን አስ ዲስክራይብድ አስ ትራንዚሽን ቱ ኒው ማኒፋክቸሪንግ አዳዲስ የማምረት ሂደት። IR was ኢንዱስትሪያል ሪቮሉሽን ኮይንድ መጀመሪያ በ1760 ዱሪንግ ዘ ታይም ዌር ዚስ ሪቮሉሽን ቢጋን ማለት ነው። የመጀመሪያው ሪቮሉሽን ቢጋን ነበር። ሶ ዘ ትራንዚሽን ኢን ዘ ፈርስት IR ኢንክሉድ ጎይንግ ፍሮም ሃንድ ፕሮዳክሽን ቱ ዋት ማሽን። IR1 ምንድነው? IR1 በእጅ ከማምረቱ ወደ ማሽን ማምረት ሽፍት የሆነበት። ዘ ኢንክሪዚንግ ዩዝ ኦፍ ስቲም ፓወር በስቲም የሚሰሩ ስቲምን ወይም ደግሞ ፋሎትን በብዛት መጠቀም ወይም ደግሞ መጠቀም እንትን ያለበት የተሄደበት ወይም ደግሞ ስቲም ፓወርን በብዛት መጠቀም ነበረ በዛ ሳለ። ዘ ዴቨሎፕመንት ማሽን ኤንድ ቱልስ ማሽን እና ቱሎችን ዴቨሎፕ መደረግ ማሽን ቱሎች ዴቨሎፕ የሆኑበት እና ኤንድ ዘ ራይዝ ኦፍ ፋክተሪ ሲስተም ፋብሪካ ሲስተሞች ራይዝ የሆኑበት ወይም ደግሞ ብዙ ጊዜ እንትን ያሉበት IR1 ይባላል። ኦኬ ሞስት ኦፍ ዘ ታይም ካራክተራይዝ የሚደረገው ምንድነው? ይሄ ስቲም ፓወር ነው። በስቲም ፓወር ማለት ነው። ስቲም ፓወር ሶ እዚህ ጋር ኢሜጅ ጋር እንደምታዩት ምንድነው ባቡር ነው። በምን ግን በስቲም ፓወር እየተንቀሳቀሰ ማለት ነው። ስቲም ይታያቸዋል። በስቲም ፓወር የሚንቀሳቀስ ባቡር ማለት ነው። ኦኬ ሶ ኢንዱስትሪያል ሪቮሉሽን 2 IR2 እንለዋለን። ዘ ሰከንድ ኢንዱስትሪያል ሪቮሉሽን ቴክኖሎጂካል ሪቮሉሽን ቢጋን ሰምዌር in 1870 የተጀመረ። ዘ አድቫንስመንት ኢን IR2 ኢንክሉድ ዘ ዴቨሎፕመንት ኦፍ ሜተድስ ፎር ማኒፋክቸሪንግ ኢንተርቼንጀብል ፓርት። ይሄኛው ደግሞ ቅድም ለምሳሌ ባቡር አልኋቸው አይደለ? የባቡር መለዋወጫ ሲስተሞች መኪና ከተመሰረተ ማኒፋክቸሪንግ ዋት ኢንተርቼንጀብል ፓርት ግልጽ ነው። ይህ መቀየሪያ ሲስተሞች መቀየሪያ ፓርቶች የተሰሩበት ነው። ኤንድ ዋይድ ስፕሬድ አዶፕሽን ኦፍ ፕሪኤግዚስቲንግ ቴክኖሎጂዎች በፊት ፕሪኤግዚስቲንግ ያደረጉ ሲስተሞችን ብዙ ጊዜ አዶፕት የተላመዱበት ሰቻስ ቴሌፎን እና ሬል ሮዶች በብዛት ዋይድ ስፕሬድ አዶፕት የተለመዱበት ሪቮሉሽን ነው። ኦኬ ዚስ አዶፕሽን አለውድ ዘ ቫስት አማውንት ኦፍ ፒፕል ኤንድ አይዲያ ኢንሃንሲንግ ኮሚኒኬሽን ኢንሃንስ አድርጓል፣ ተላምዷል። ቢኮዝ እዚህ ጋር ምን አለ ቴሌግራፍን ዋይድ ስፕሬድ ተጠቅመናል ማለት ይጠቀም ስለነበረ ቴሌግራፍ ይለናል አይደል? ዋይድ ስፕሬድ አዶፕት ስለሆነ ኮሚኒኬሽንም ኢንሃንስ ሆኗል። ሞሬቨር ኒው ቴክኖሎጂካል ሲስተም ዌር ኢንትሮዲዩስ አዳዲስ ቴክኖሎጂካል ሲስተሞች ኢንትሮዲዩስ ሆኗል። ሰቻስ ኤሌክትሪክ ፓወር ኤንድ ቴሌፎኖች። ይሄን ኢሜጁ ጋር የምታዩት ምንድነው? ከታች ኢሜጁ ምንድነው? ኤሌክትሪክ ትራንስሚሽን ላይን ማለት ነው።
ሶ እዚህ ጋር ኢንዱስትሪያል ሪቮሉሽን ጋር ሞስት ኦፍ ታይም ምንድነው የምታየው እነዚህ እንትኖቹ ማለት ነው ማኒፋክቸሪንግ ኢንተርቼንጀብል ፓርት እና ይሄ ኤሌክትሪካል ሲስተሞች እንትን የተባሉበት እና ፕሪኤግዚስቲንግ ሲስተሞች ደግሞ ምኖች ሞስት ኦፍ ታይም ብዙ ጊዜ አዶፕት የተደረጉ ሰቻስ ቴሌግራፍ እና ሬሌቨር ማለት ነው ሬሌቨር ኦኬ ሶ the third industrial revolution is just then come to the third industrial revolution IRS introduced the transition from mechanical and analog electronic technology to ይሄ ደግሞ ዲጂታል ሞስት ኦፍ ታይም ኮምፒውተሮች አለ አይደል እነሱ ዲጂታል ወይም ደግሞ ዲጂታል ሪቮሉሽን ይባላል ቅጽል ስሙ IRS ዲጂታል ሪቮሉሽን ይባላል which began from late ዘግይቶ ከ1950 ዘግይቶ due to the shift towards digitization IR was given the nickname digital revolution ይባላል ዲጂታላይዜሽን የታየበት ስለሆነ ቅጽል ስም አለው digital revolution ይባላል the core factor of this revolution is the mass production and widespread use of digital logic circuits እና and its derived technology such as ኮምፒውተሮች ሄድፎኖች ኮምፒውተር እና ሄድፎኖች and the internet ምን የሆኑ ነው ዋይድ ስፕሬድ ምን ፕሮዲዩስ የተደረጉበት ማለት ነው ፕሮዲዩስ የተደረጉበት ኦኬ so this technological innovation have arguable transfer traditional production and business technology enabling people እነዚህ ሶስተኛው ቴክኖሎጂካል ወይም ደግሞ ዲጂታል ቴክኖሎጂዎች ወይም ደግሞ IRS ላይ ኢኖቬት የተደረጉ have arguable transfer traditional production and business technique enabling people to communicate with another without the need of what physically present ሰዎች ሳይገናኙ physically present without physically present ፒፕሎቹ ምን አድርገዋል ኮሚኒኬተር ለምሳሌ ምን ያያችኋለሁ ስልክ ለምሳሌ ምን ያደርጋል ፊዚካሊ ፕሬዘንት ሳንሆን ምን ያደርጋል ኮሚኒኬት እንድናደርግ ያደርጋል ስልኮች እዚህ ጋር ሃንድ ፎን ይላል አይደለ ሃንድ ፎን ምን ሆኗል እንትን ብሏል ኢኖቬት ተደርጓል ሶ ምን ያደርጋል ስልክ ፊዚካሊ ፕሬዘንት ሳናደርግ ኮሚኒኬት እንድናደርግ ያደርገናል so certain practices that were enabled during IR is still practicing until this current ምንም ግልጽ ነው ስልክን ለምሳሌ ስልክን ወይም ደግሞ ላፕቶፕን እየተጠቀምንበት ነው አይደለ certain practices that were enabled during IR is still practiced until this current today እየተጠቀምንባቸው ነው ማለት ነው this the proliferation of digital computer and digital እነዚህ ዲጂታል ፕሮዳክቶች ደግሞ ካራክተራይዝ የሚያደርጉት third industrial revolution ነው ለምሳሌ ስልክ ያላችሁ ስፒከር ካሜራ የመሳሰሉት ነገሮች ማለት ነው እነዚህ ላፕቶፕ የኢንዱስትሪያል ሪቮሉሽን 3 IR 3 እንትኖች ናቸው ፕሮዳክት ናቸው ማለት ነው ኢንቨንት የተደረጉ ያዛት so the fourth industrial revolution አለ ይሄኛው ደግሞ just describe የሚያደርገው ምንድነው now with advancement in various technologies such as robotics internet of things adaptive manufacturing and autonomous vehicles okay autonomous vehicles ራሳቸውን ችለው የሚንቀሳቀሱ መኪናዎች the term fourth industrial revolution was coined by Carlos Schwab ይባላል fourth industrial revolution coined ያደረገው the founder and executive chairman of World Economic Forum in 2016 so የሆነ coined ያደረገው so the technologies mentioned above are what you call cyber physical system ይባላሉ cyber physical system እነዚህ cyber physical system የሚባሉ is a mechanism that is controlled or monitored by computer based algorithm tightly integrated with the internet and the user ማለት so ምንድናቸው እንደዚህ cyber physical system የሚባሉ cyber physical system የሚባሉ ምን ሲስተሞች ናቸው cyber physical system የሚባሉ they are controlled by በምን በኮምፒውተር ማለት ነው ኦኬ በኮምፒውተር ኦኬ ሶ በኮምፒውተር ኮንትሮል የሚደረጉ በኮምፒውተር ቤዝድ አልጎሪዝም የሆነ አልጎሪዝም አለ በዛ አልጎሪዝም ምን የሚደረጉ ኮንትሮል የሚደረጉ ታይትሊ ኢንተግሬትድ ዊዝ ኢንተርኔት ኦኬ ከኢንተርኔቱ ጋር ታይትሊ ኢንተግሬትድ እና ከዩዘሩ እና ከኢንተርኔቱ ጋር ታይትሊ ወይም ደግሞ ምን ሞስትሊ ኢንተግሬትድ የሆኑ ናቸው ከኢንተርኔቱ እና ከዩዘሩ ሰው ሳይበር ፊዚካል ሲስተም የሚለው ምንድነው ኮንትሮልድ የሲስተም ነው ኮንትሮልድ ባይ ዌር ሲስተም ኢዝ ኮንትሮልድ ባይ ኮምፒውተር ቤዝድ አልጎሪዝም ማለት ነው ኮምፒውተር ቤዝድ አልጎሪዝም ሌላ one example that is being widely practiced in industries today is the usage of computer numeric control CNS mechanism አለ this mechanism are operated by giving it instruction using computer ይሄ ደግሞ ምንድነው ይሄ ሲስተም ደግሞ CNS mechanism mechanics የምንላቸው እንዴት ነው ኦፕሬት የሚደረጉ ኢንስትራክሽን
ኢንስትራክሽን ምን ለኮምፒውተሩ the machine are operated by giving its instruction using a computer ኦኬ ኮምፒውተሩን ተጠቅመን ለማሽኑ ምን ኢንስትራክሽን በመስጠት ማለት ነው using a computer instruction በመስጠት another major breakthrough that is associated with IR4 with the adoption of artificial intelligence የተለመደበት ጊዜ ነው ይለናል where we can see it being implemented into our smartphone ማለት ነው smartphone AI is one of the main elements that give life to autonomous vehicles እና automated እና autonomous vehicles ሮቦቶች የሚለውን ነገር ይሄ ኢንዱስትሪያል ሪቮሉሽን 4 እንትን ይልናል ማለት ነው እነዚህ አይነት ነገሮች ታያችኋል ስልኮች ምናምን አውቶኖመስ ሲስተሞች አይኦቲ ማለት የናምበር ኦፍ ምንድነው ኔትወርክ ዲቫይሶች አንድ ላይ ኮኔክት ሆነው ማለት ነው ኦኬ ሶ this is all about today class ወይም የመጀመሪያ ሴክሽን ይሄንን ይመስላል ቪዲዮ ከተመቻችሁ ቪዲዮውን ላይክ በማድረግ እና ከታች ሰብስክራይብ የሚለውን በተን ብትጫኑ ሌላ እንደዚህ አይነት ኮንተንቶች ይደርሷችኋል ማለት ነው ቴንክ ዩ ፎር ዋቺንግ